በቅንጦትና በምቾት የተሞላው የኤሌኖር ህይወት በአንድ ሌሊት ይፈርሳል ብሎ ማንም አልገመተም ነበር። ኤሌኖርና ባለቤቷ ማርከስ ስታርሊንግ በከተማ ውስጥ የሚቀኑባቸው ጥንዶች ነበሩ። ማርከስ በቢሊዮኖች የሚቆጠር ሀብት ያፈራ በዓለም አቀፍ ደረጃ የሚታወቅ የንግድ ሰው ሲሆን ኤሌኖር ደግሞ ከጎኑ ሆና ለዓመታት ለስኬቱ መሰረት የሆነች በችግር ጊዜ ያልተለየች ታማኝ ሚስቱ ነበረች። ትዳራቸው 15 ዓመታትን ያስቆጠረ ሲሆን በእነዚህ ዓመታት ውስጥ ኤሌኖር ለማርከስ ስኬት ስትል የራሷን ህልሞችና ምኞቶች መስዋዕት አድርጋለች። አንድ ዕለት ምሽት ግን ታሪኩ ሁሉ ተቀየረ። ኤሌኖር ለልገሳ ስራ ወደ ሌላ ሀገር ተጉዛ የነበረ ቢሆንም ባለቤቷን ናፍቃውና ሰርፕራይዝ ልታደርገው በማሰብ ካሰበችው ቀን ቀድማ ወደ ቤት ተመለሰች። ዝናባማው ምሽትና የከተማው ጭልጭል የሚሉ መብራቶች በልቧ ውስጥ ያለውን የደስታ ስሜት ከፍ አድርገውት ነበር። በደጅ ያለውን የጥበቃ ሰራተኛ እንኳን ሳታሳውቅ በራሷ ቁልፍ በሩን ከፍታ ወደ ግዙፉ መኖሪያ ቤታቸው ገባች። ቤቱ ውስጥ ሰላማዊ ድባብ የነበረ ቢመስልም ወደ መኝታ ክፍላቸው ስትቃረብ ግን ልቧ ባልታወቀ ምክንያት ይመታ ጀመር። የመኝታ ቤታቸውን በር ቀስ አድርጋ ስትከፍተው ግን ያየችው ነገር መላው ዓለሟን የሚያፈርስ ነበር። ባለቤቷ ማርከስ ለዓመታት ታማኝነቷን የሰጠችው በክፉ ቀን አብራው የቆመችው ያ የሚወዳት ባሏ ከሌላ ወጣት ሴት ጋር በራሳቸው አልጋ ላይ ሆኖ አገኘችው። ያቺ ሴት የማርከስ የግል ረዳት የሆነችው ሳራ ነበረች። ኤሌኖር ድንገት በሩን ስትከፍተው ማርከስ በድንጋጤ ተነስቶ ሲቀመጥ፣ ሳራ ደግሞ ፊቷን በብርድ ልብስ ለመሸፈን ሞከረች። በዚያች ሰከንድ ኤሌኖር መተንፈስ አቃታት። በዙሪያዋ ያለው ዓለም ሁሉ የሚሽከረከርባት መሰላት። አይኖቿ እንባ አቀረሩ። ነገር ግን ጩኸት እንኳን ከጉሮሮዋ አልወጣም። ማርከስ ኤሌኖር ላስረዳሽ እችላለሁ እያለ ብንተባተብም ንግግሩ ከንቱ ነበር። ኤሌኖር ያየችው ምስል በልቧ ውስጥ ትልቅ ጠባሳ ጥሎ አለፈ። ለዓመታት ያጠራቀመችው ፍቅር፣ ትዝታና መስዋዕትነት ሁሉ እንደ ጉም ተበተነ። ወደ ኋላ እያፈገፈገች ከክፍሉ ወጣች። የቤት ውስጥ ጫማዋ እንኳ ሳይኖራት በዝናቡ ውስጥ ወደ ውጭ ወጣች። ዝናቡ ከፊቷ ላይ ከሚወርደው እንባ ጋር ተቀላቀለ። በህይወቷ ውስጥ ማርከስን ያህል ያመነችው ሰው አልነበረም። እርሱ ግን ክብሯንና ፍቅሯን ባልጋቸው ላይ ረግጦታል። በዚያች ምሽት ኤሌኖር የሄደችበት አልታወቀም። መኪናዋን ይዛ በከፍተኛ ፍጥነት እየነዳች ከከተማው ወጣች። በውስጧ ያለው ህመም ከማንኛውም አካላዊ ስቃይ በላይ ነበር። ለምን የሚለው ጥያቄ በአይምሯ ውስጥ ይጮህ ነበር። ማርከስ ገና ሀብታም ሳይሆን በትንሽ ክፍል ውስጥ ይኖሩ በነበረበት ጊዜ አብራው የነበረችው እሷ ነበረች። የራሷን ትምህርት አቋርጣ እሱን ደግፋ እዚህ ያደረሰችው እሷ ነበረች። አሁን ግን ሀብትና ዝና ስመጣ እሷን እንደ አሮጌ ዕቃ ጥሏት ሌላ መረጠ። ኤሌኖር ለቀናት በትንሽ ሆቴል ውስጥ ተሸሽጋ ቆየች። ስልኳንም አጠፋችው። ማንም እንዲያገኛት አልፈለገችም። ማርከስ በመቶዎች የሚቆጠሩ መልእክቶችን ይልክላት ነበር። ነገር ግን ሁሉም ይቅርታ የሚጠይቁ ሳይሆኑ ስሙ እንዳይጠፋ የሚማጸኑ ነበሩ። ቢሊዮኔር ስለሆነው ዝናው እንዲበላሽ አልፈለገም። ይህ ደግሞ ኤሌኖርን ይበልጥ አሳዘናት። ለእርሱ ትልቅ የነበረው ትዳራቸው ሳይሆን የገንዘቡና የዝናው ክብር ነበር። ሳምንታት አለፉ። ኤሌኖር ወደ ቤቷ ተመልሳ ንብረቷን ለመውሰድ ወሰነች። ስትገባ ማርከስ እዚያው ነበር። ፊቱ ተጎድቷል። ነገር ግን አይኖቹ ውስጥ ያ አታላይ ባህሪው ይታያል። ማርከስም ኤሌኖር ስተት ነበር፣ ሳራን አባርሪያታለሁ አላት። ኤሌኖር ግን ዝም ብላ አይኑን አየችው። የአፍቃሪ አይኗ አሁን በባዶነት ተተክቷል። ማርከስ አንተ ያባረርከው ሳራን ብቻ አይደለም የእኔን ልብና ህይወትም ጭምር ነው አለችው። ልብ የሚሰብር ንግግር ነበር። ኤሌኖር ከቤቱ ስትወጣ ማርከስ ከኋላዋ ሆኖ ይጮህ ነበር። ነገር ግን አልተመለሰችም። ወራት አለፉ። የፍቺው ሂደት ተጀመረ። ማርከስ ሀብቱን ላለማካፈል ብዙ ጥረት አደረገ። ጠበቆችን ቀጥሮ ኤሌኖር ምንም እንዳታገኝ ለማድረግ ሞከረ። ለዓመታት ደክማ የገነባቸውን ቤት እንኳን ልነጥቃት ፈለገ። ኤሌኖር ግን ገንዘቡን ሳይሆን የጠፋውን ማንነቷን ፍለጋ ላይ ነበረች። በሂደቱ ውስጥ በጣም ታመመች። የልብ ስብራቷ ወደ አካላዊ ህመም ተቀየረ። ሆስፒታል በተኛችበት ወቅት ማርከስ አንድም ቀን ልጠይቃት አልመጣም። ይልቁንም ከሳራ ጋር ህይወቱን እያጣጣመ ነበር። በመጨረሻ ግን ፊቲ ቦታዋን አላጣችም። ማርከስ በንግድ ስራው ላይ ያደረገው ማጭበርበር ተጋለጠ።
ኤሌኖር እሱን ስትደግፈው የነበረችውን ያህል እሱ ደግሞ በድብቅ ያደረጋቸው ህገወጥ ስራዎች ወደ ብርሃን ወጡ። ቢሊዮነሩ ማርከስ በአንድ ጀንበር ሁሉንም ነገር አጣ። ጓደኞቹ፣ ዝናውና በመጨረሻም ሳራ ጥለውት ሄዱ። ሳራ የፈለገችው ገንዘቡን እንጂ እሱን አልነበረም። ማርከስ ብቻውን ቀረ። በአንጻሩ ኤሌኖር ከህመሟ አገገመች። ያገኘችውን የፍቺ ካሳ ተጠቅማ ለተቸገሩ ሴቶች የሚሆን መጠለያ አቋቋመች። አንድ ቀን ማርከስ በድህነት ውስጥ ሆኖ ኤሌኖርን ሊያያት መጣ። የድሮ ግርማ ሞገሱ ጠፍቷል። አልባሳቱ ተለዋውጠዋል። አይኖቹ ውስጥ ትልቅ ጸጸት ይታያል። ኤሌኖር እባክሽን ይቅር በይኝ፣ ሁሉን አጣው አላት። ኤሌኖር ግን በረጋ መንፈስ አየችውና ማርከስ ሁሉንም ነገር ያጣው ዛሬ አይደለም፣ ሁሉንም ያጣው በእኛ አልጋ ላይ ሌላ ሴት ያስተኛ ቀን ነው አለችው። ኤሌኖር አሁንም ደስተኛ ናት፣ ምክንያቱም ራሷን አግኝታለች። ማርከስ ግን በገነባው የኪደት እስር ቤት ውስጥ ለብቻው እንዲኖር ተፈረደበት። ማርከስ በኤሌኖር ደጃፍ ላይ ቆሞ የሰማው ቃል እንደ መብረቅ ነበር የረገጠው። እሷን ተመልክቶ ጥሏት የሄደው ያ የድሮ ታላቅነቱና ትዕቢቱ ዛሬ በረሃብና በጸጸት ተተክቷል። ኤሌኖር ግን ፊቷ ላይ ምንም አይነት የጥላቻ ምልክት አይታይባትም ነበር። ይልቁንም ጥልቅ የሆነ የሐዘንና የማዘን ስሜት ብቻ ነበር የምነበበው። ማርከስ እባክሽ ኤሌኖር አንድ ድል ብቻ ስጪኝ፣ ሁሉንም ነገር አስተካክላለሁ እያለ በእንባ ተማጸናት። ነገር ግን ኤሌኖር በዝምታ ወደ ቤቷ ገብታ በሩን ዘጋችው። በሩ ሲዘጋ ማርከስ የህይወቱ የመጨረሻ ተስፋ እንደተቆረጠ ተሰማው። በዚያ ዝናባማ ምሽት ልክ ኤሌኖር እሱን አግኝታው በወጣችበት በዚያ አይነት ሁኔታ እሱ ደግሞ በጎዳናዎች ላይ ብቻውን ቀረ። ከዚያ ቀን በኋላ ኤሌኖር ህይወቷን ሙሉ በሙሉ ለሌሎች ለመስጠት ወሰነች። የገነባቸው የሴቶች መጠለያ ሆፕላይት ፋውንዴሽን ተብሎም ተሰየመ። ወደዚያ የሚመጡት ሴቶች ሁሉ እንደሷው በኪደት በድህነትና በበሽታ የተጎዱ ነበሩ። ኤሌኖር የእያንዳንዷን ሴት ታሪክ በትዕግስት ትሰማ ነበር። በአንድ ወቅት አንዲት ወጣት ሴት ወደ መጠለያዋ መጣች። ሴቲቱ ደግሞ ተጎድታ ነበር። እጇ ላይ የነበረው ቀለበት ግን የኤሌኖርን ትኩረት ሳበው። ያ ቀለበት ማርከስ በአንድ ወቅት ለኤሌኖር የገዛላት ነገር ግን በኋላ የጠፋው ውድ አልማዝ ነበር። ኤሌኖር ሴቲቱን ስታነጋግራት ያቺ ሴት ማርከስ ከሳራ በኋላ የያዛት ሌላዋ ሰለባ እንደሆነች ተረዳች። ማርከስ ሀብቱ ከመሟጠጡ በፊት ይህችንም ሴት በተመሳሳይ ተስፋ አታልሏትና ንብረቷን ዘርፏት እንደሄደም ተረዳች። ይህ አጋጣሚ ኤሌኖርን ይበልጥ አሳዘናት። ማርከስ ለአንድ ሰው እንኳን እውነተኛ ፍቅር እንዳልነበረው ይልቁንም ሰዎችን እንደ መጠቀሚያ ብቻ እንደሚያያቸው አረጋገጠላት። ኤሌኖር ለዚያች ወጣት ሴት መጠለያና ስራ በመስጠት እንድታገግም ረዳቻት። የኤሌኖር ስም በከተማ ሁሉ በበጎ አድራጎቷ መጠራት ጀመረ። የድሮ የንግድ ጓደኞቿና ማርከስን ሲያሞካሹ የነበሩ ሰዎች ሁሉ አሁን ወደ እሷ መምጣት ጀመሩ። እሷ ግን ዝናን አልፈለገችም። በአንጻሩ የማርከስ ሁኔታ ከቀን ወደ ቀን እየተባባሰ ሄደ። በጤናው መታወክ ጀመረ። በአንድ ወቅት በከተማው ትልቁ የሆስፒታል ባለቤት የነበረው ሰው ዛሬ በመንግስት ሆስፒታል በነጻ ታካሚዎች ረድፍ ውስጥ ተኝቶ ይገኛል። ማንም ጠያቂ የለውም። ሳራ በያዘችው ገንዘብ ሌላ አገር ሄዳ የራሷን ህይወት መርታለች። ማርከስ ብቻውን ሆኖ ያለፈውን ስህተቱን ያስባል። ኤሌኖር ያደረገችለትን መስዋዕትነት፣ በታመመ ጊዜ ታስታመመው የነበረውን፣ ንግዱ ሲወድቅ ከጎኑ ሆና ያበረታታቸውን ሁሉ እያስታወሰ በጸጸት ይቃጠላል። አንድ ቀን ኤሌኖር አሟት ሆስፒታል ስትሄድ የማርከስን ስም በታካሚዎች ዝርዝር ላይ አየችው። ወደ ክፍሉ ገብታ ስታየው ያ በአንድ ወቅት ዓለምን ይገዛ የነበረው ቢሊዮነር አሁን ከአልጋው መነሳት እንኳን የማይችል ደካማ ሰው ሆኗል። ማርከስ ኤሌኖርን ሲያያት አይኖቹ በእንባ ተሞሉ። መናገር ቢፈልግም ቃላት ከአንደበቱ ሊወጡ አልቻሉም። ኤሌኖር አጠገቡ ተቀምጣ እጁን ያዘችው። አይዞ ማርከስ ይቅር ብዬሃለሁ አለችው። ይህች ቃል ለማርከስ ከማንኛውም መድኃኒት በላይ ነበረች። በዚያው ምሽት ማርከስ በሰላም አረፈ። የማርከስ የቀብር ስነ ስርዓት በጣም ጥቂት ሰዎች በተገኙበት ተፈጸመ። ኤሌኖር ግን እስከ መጨረሻው ድረስ አብረው ነበረች። ከቀብሩ በኋላ ኤሌኖር ወደ ባህር ዳርቻ ሄዳ ለብቻዋ ትመሰጥ ጀመረ። በነፋሱ ውስጥ የነጻነት ስሜት ተሰማት። ያ ሁሉ ስቃይ፣ ያ ሁሉ ክህደትና እንባ አሁን አፍቅቷል። ኤሌኖር የተማረችው ትልቁ ነገር እውነተኛ ሀብት በባንክ ያለው ገንዘብ ሳይሆን በልብ ውስጥ ያለው ሰላምና ለሌሎች የሚሰጥ ፍቅር መሆኑን ነው። የኤሌኖር ታሪክ በከተማ ውስጥ ለብዙዎች አርአያ ሆነ። በዩቲዩብ እና በተለያዩ ማህበራዊ ገጾች ላይ የሷ ህይወት ከውድቀት በኋላ የሚገኝ ክብር በሚል ርዕስ
ርዕስ ይተረክ ጀመረ። ሰዎች በሀብትና በዝና ብታወሩም መጨረሻው ግን የሰው ልጅ ግብረ ገብነትና እውነተኛነት መሆኑን ተገነዘቡ። ኤሌኖር በቀሪው ዘመኗ በሺዎች የሚቆጠሩ ሴቶችን ህይወት ቀየረች። አሁን ኤሌኖር በልቧ ውስጥ ትልቅ ሰላም አለ። ያለፈውን ህመም እንደ ትምህርት፣ የወደፊቱን ደግሞ እንደ በረከት ትመለከተዋለች። ማርከስን አጣለች፣ ሀብቷንም አጣለች። ነገር ግን ከሁሉም በላይ የሚበልጠውን የራሷን ማንነትና የውስጥ ጥንካሬን አግኝታለች። የኤሌኖር ታሪክ በማርከስ ሞት ብቻ የሚያበቃ አልነበረም። እንዲያውም እውነተኛው የመንፈስ ጥንካሬዋ የተከፈተው ከዚያ በኋላ ባሉት ዓመታት ነበር። ማርከስ ከዚህ ዓለም በጸጸት ብሰናበትም እሱ ጥሎት የሄደው የውጥንቅጥ ህይወት ግን ገና ብዙ የሚፈታ ምስጢር ነበረው። ኤሌኖር የማርከስን ቀብር አስፈጽማ ወደ ቤቷ እንደተመለሰች በጠበቃው በኩል አንድ ያልተጠበቀ ደብዳቤ ደረሳት። ደብዳቤው ማርከስ ከመሞቱ ጥቂት ቀደም ብሎ የጻፈውንና በባንክ ሳጥን ውስጥ ተቀምጦ የነበረ የግል ኑዛዜ ቃል ነበር። በደብዳቤው ውስጥ ማርከስ እንዲህ ብሎ ነበር። ኤሌኖር፣ ይህን የምታነቢው እኔ በሌለሁበት እንደሆነ አውቃለሁ። በአልጋችን ላይ ያየሽው ያ ክህደት የህይወቴ ትልቁ ስህተት ነበር። ነገር ግን ከዚያ በበለጠ የጎዳውሽ በድብቅ በፈጸምኳቸው ነገሮች ነው ብሎ ጽፏል። ኤሌኖር ደብዳቤውን ስታነብ እጆቿ ይንቀጠቀጡ ነበር። ማርከስ በስዊዘርላንድ ባንክ ውስጥ በእሷ ስም ያስቀመጠው ምስጢራዊ ሂሳብ እንዳለ ገለጸላት። ይህ ገንዘብ በንግድ ማጭበርበር ውስጥ ያልገባና እሷን ለወደፊት ህይወቷ ዋስትና እንዲሆን የቆጠበው ነበር። ነገር ግን ኤሌኖር ያንን ገንዘብ ስታይ ደስታ አልተሰማትም። ያ ገንዘብ የተገኘው በብዙ ሰዎች እንባና ስቃይ እንደሆነ ታውቅ ነበር። በዚህ መሃል ኤሌኖር ሌላ አስደናቂ እውነት አወቀች። ማርከስን ከርቶ ገንዘቡን ይዞ የጠፋው የቅርብ ጓደኛው ጁሊያን አሁን በከፍተኛ የህግ ክስ ተመስርቶበት አገር ጥሎ ለመጥፋት ሲሞክር ተያዘ። ጁሊያን ማርከስን ብቻ ሳይሆን ኤሌኖርንም ጭምር በንግድ ስራዎቿ ውስጥ ስሟን ለማጥፋት ሲሞክር የነበረ ሰው ነው። ኤሌኖር ወደ ፍርድ ቤት ሄደች። በዚያም ጁሊያን አይኖቿን ቀና ብሎ ማየት አልቻለም። ኤሌኖር ግን በበቀል አልተነሳሳችም። ይልቁንም በጁሊያን ምክንያት ንብረታቸውን ላጡ ምስኪን ሰራተኞች ያ ማርከስ ያስቀመጠላት ምስጢራዊ ገንዘብ እንዲከፋፈል ወሰነች። ይህ ውሳኔ በከተማ ውስጥ ትልቅ መነጋገሪያ ሆነ። የተከዳችው ምስት መልሳ ታደገች የሚል ዜና በየጋዜጣው ሰፈረም። የኤሌኖር ህይወት አሁን ከሀብት በላይ ትርጉም አግኝቷል። ነገር ግን አንድ ምሽት ኤሌኖር ወደ መጠለያ ጣቢያ እየሄደች እያለ በመጠለያ ጣቢያው በር ላይ አንዲት አሮጊት ሴት ተቀምጠው አየች። ያቺ አሮጊት ሴት በሀዘን ውስጥ ሆነው ትክዝ ብለው ተቀምጠዋል። ሴትየዋ የማርከስ እናት ነበሩ። ማርከስ ሀብታም ከሆነ በኋላ እናቱን እንደ አሮጌ ዕቃ ቆጥሮ ርቋቸው ነበር። ኤሌኖር ድንገት ይህችን ምስኪን ሴት ስታይ የሆነ ነገር ተሰማት። መኪናዋን አቁማ ጠጋ ብላ ልታወራቸውም ፈለገች። ኤሌኖር የማርከስን እናት ፈልጋ ለማግኘት ለዓመታት ጥረት ብታደርግም ማርከስ ግን ሞተዋል ብሎ ዋሽቷት ነበር። እናቱ ግን በድህነትና በህመም እየተሰቃዩ እንደነበር አላወቀችም። ኤሌኖር ወደዚች አሮጊት ተጠጋችና ተዋወቀቻቸው። ይቺ አሮጊት ኤሌኖር የልጃቸው ሚስት እንደሆነች ያውቁ ነበር። ልጄ ማርከስ ላደረሰብሽ በደል እኔ ይቅርታ ይጠይቅሻለሁ እያሉ ሲያለቅሱ ኤሌኖር አብራቸው አለቀሰች። ያን ጊዜ ነበር ኤሌኖር ማርከስ ምን ያህል ውስጣዊ ማንነቱ የተሰበረ ሰው እንደነበር የተረዳችው። እናቱንም ወደ ቤቷ ወስዳ እንደ ራሷ እናት ማስታመም ጀመረች። የኤሌኖር የፍቅር ታሪክ ግን በዚህ አላበቃም። በመጠለያ ውስጥ በፈቃደኝነት የሚረዳው ዶክተር አድሪያን የኤሌኖርን የውስጥ ውበትና ጥንካሬ በቅርበት ይመለከት ነበር። አድሪያን ራሱ ባለቤቱን በሞት ያጣና ብቸኝነት የሚሰማው ሰው ነበር። ሁለቱም በጋራ ስራቸው ውስጥ እየተቀራረቡ መጡ። ኤሌኖር መጀመሪያ ላይ ልቧን ለመክፈት ፈርታ ነበር። ዳግም ብከዳስ የሚለው ጥያቄ ያሳቅቃት ነበር። ነገር ግን አድሪያን ፍቅር ማለት መስጠት እንጂ መቀበል ብቻ አለመሆኑን በተግባር አሳያት። ኤሌኖር ከዓመታት በኋላ የማርከስን የድሮ ማስታወሻ ደብተር አገኘች። ማርከስ በደብተሩ ላይ የጻፋቸው ቃላት እንዲህ ይሉ ነበር። ኤሌኖርን እወዳታለሁ፣ ግን እሷ በጣም ቅዱስ ናት። እኔ ግን በውስጤ የቆሸሽኩ ነኝ። የእሷ ንጽህና ያስፈራኛል። ለዛ ነው እሷን የሚመስሉ ሴቶችን ትቼ ወደ ዝቅተኛ ሴቶች የሚወርደው። ይህ የሚያሳየው ማርከስ ራሱን ይጠላ እንደነበርና ክህደቱ ከኤሌኖር ጉድለት ሳይሆን ከራሱ የውስጥ ባዶነት የመነጨ መሆኑን ነው። ኤሌኖር አሁን በእርጅና ዘመኗ ላይ ትገኛለች። በመጠለያው ቅጥር ግቢ ውስጥ ካሉት ልጆች ጋርም ትጫወታለች። በዙሪያዋ ያሉ ሰዎች ሁሉ እናታችን ብለው ይጠራዋታል።
አድርጓታል። ማርከስ በገንዘብ ለገነባው ያልቻለውን ስምና ዝና እሷ በፍቅርና በትዕግስት ገነባችው። ያ ባልጋ ላይ ያየችው ክህደት ህይወቷን አልገደለውም፣ ይልቁንም አዲስ ትርጉም ያለው ህይወት እንዲወለድ ምክንያት ሆነ። ውድ የቻናላችን ተከታታዮች ከዚህ ታሪክ የተማራችሁት ምን ይሆን? ሐሳባችሁን በኮሜንት አስቀምጡልን።